ማለት ነው። ቀጥታ ወደ መነባነብ ግጥሞ ወስዳቸዋለሁ። ሰቆቃወ ዝቋላ ሰቆቃወ ዝቋላ ከከዋክብት ዓለም መንደር ከታላቁ ዝቋላ ደብር ከገብረ ሕይወት መካነ ገድል ሰማን ሐዘን ሰማንም ድል ሰማይት ንቀው ጣዕመ ዓለም ስለ መንግሥት ዘለዓለም የአርባዕቱ ፈሰሰ ደም ቀኑን በሙሉ ይገድሉናል እንደሚታረድ በግ ሆነናል ያለው ሊደርስ ሊፈጸም ቀኑን በሙሉ እንገፋለን የሚረግሙንን እንመርቃለን ግብራችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ ባንተማ ጌታ። እስቲ ተጠየቅ እንደ ሰው አንተ ተራራ ዝቋላ እንደ ወይን ረጋጭ ቀሚስ ግርጌ ዙሪያህን ለምን ቀላ? ርዕሰ ባይታዊ አቡነ ተዘግዝቆ የጸለየብህ የመንፈስ ልጁ ባፈሙዝ በግፍ ሲነደል በቅርብህ ምነው አልሸሽህ አንተ ባይ ምነው አልሟሸሽ ካንተ ሳይ እግዚኦ 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 ወዮ ወዮ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ይሄ ተደረገ እንዲህም ሆነ እንደ ራእይ እንባን ሽቅን እየረጨን በስውር ልብ እንላቀስ እንዋቀስ ነጫጭም እንደለበሱት እንደ ራእዩ እንካሰስ። ኧረ እስከ መቼ ነው እንበል በምድር ላይ ይሄ ደም የሚፈስ እንደ ሰቆቃው ነቢይ የሆነንብንን ሁሉ አስብ እንበል ስድባችንንም እይ። አቤቱ የሆነብንን አስብ እግዚአብሔር አቤቱ የሆነብንን አስብ በነፍስ የተወራረዱ ጽዋን አበው የጨከኑ ተድላ ደስታን የመነኑ በክርስቶስ መሠረትነት የያዘ ኢትዮጵያ ጣራና ግድግዳ ሆኑ። በአጥንታቸው አምድ አቆሙ ሥጋና ደምን ለሰኑ። በተገፈፈ ቆዳቸው ጣሪያ ሆነው ተከደኑ። እግዚአብሔር ያጽናናሽ እንባሽን ያብሰን ቤተ ክርስቲያኖ እስከ መጨረሻው ካህንሽ ለመቅደስ ከልጆችሽ ጋር ስለታረደብሽ እንደ ራእይ ልባ እግዚአብሔር ያስብሽ። አይካድም ሊቁ ጠርጡለስ እንዳለው በግፍ ሲፈስ ደመ ሰማዕት እስኪገርመው የገደለው ዘር ሆኖ 30-60 እልፍ ምዕመን የሚያበቅል ነው። ግና ይሁንና ሰማዩ ኢትዮጵያ ሆኖ አደባባዩ ሮም ሳለ ጴጥሮሳችን ጳውሎሳችን በምክሩ ወደ አስገደለ ወደ ኔሮን አቤት አንበል ወደ ቄሳር አናላዝን እናቅድ በዚያው ስናዝን በአፍ በመጽሐፍ ለመታገል በድምፃችን ለማገልገል የጉድ አንድ ሰሞን ሳይሆን የዕለት ጫና በመፍጠር ወጥመዱን በጋራ እንስበር። አለዚያ እንደ ተፍጻሜተ ሰማዕት ይብቃ ካላልን ይሄ መዓት ለቤተ ክርስቲያን መሰዋት
ቤተ ክርስቲያንን ከመሰዋት እንደተቀላቀለብን ከመሸ የለንም ጠዋት። እምነትን ግን እንዳንተዋት ተስፋ ፍቅርን ግን እናጽናት። አይተን እንዳላየ ስንት አሳልፈናል። የእርሱ ፈቃድ ይሁን ብለን ዝም ብለናል። አሁን ግን ይበቃል፣ ዝምታው ይሰበር፣ ይገለጥ ይታወጅ የተዋሕዶ ክብር። ሳሉ ለነ ሰማዕታት የደብረ ከዋክብት ብርሃናት፣ ቀድመህ አክሊል የተቀበልክ በግፍ ዶፍ ነንና እስካሁን፣ ጸሐፊ አጽፈን በሰማይ ኪዳነ ማርያም ጥላሁን፣ መጋቢያችን ሰአለነ አባ ተክለ ማርያም አስራት፣ ተፈትታ ከኃጢአት እስራት የሕይወት ምግብ ትበላ ዘንድ ነፍሰ ምእመንን አስባት። የመጽሐፍ ቅዳሴው ተክል ውሃ ሳይሆን ደም ጠገበ፣ በዕለተ ሰማዕት ጸደቀ በኃይለ ማርያም አበበ። ሳል አቡነ መምህር እስመ ምጽአቱ ቀርበ፣ መናኙ አባት ገብረ ማርያም አሳስብልን በሰማያት ምልጃ ትውጣ ቅድ ማርያም። ለዓለም ወለዓለመ ዓለም አሜን ወአሜን ለይኩን። ሰአሉ ለነ ሰማዕታት መስተጋድላን፣ ሰአሉ ለነ። ድንገት እግሬ መራኝ ወደ አንተ እንድመጣ ሲከበኝ ረመጥ። እኔ ምን አውቃለሁ ጸሎት ለፈጣሪ እንዴት እንደሚሰጥ። ያየው የነካሁት ደርሶ እየረከሰ እንክትክቴ ወጣ ሐሞቴ ፈሰሰ። አስርቱ ትእዛዝን ስንድ ሳፈራርስ ስሸራርፍ ኖሬ፣ መቼም ሰው ደፋር ነው ትምረኝ እንደሆን መጣሁኝ ደፍሬ። ረስቼው እንዳልነበር ግድ ሆነብኝ መመለሱ፣ ምገባበት ሲቸግረኝ አለቀስኩኝ ከመቅደሱ። ጥግ ተሸሽጌ በወንድ ልጅ አይኔ እንባዬን ሳፈሰው፣ እንደኔ ያልሞላለት አየሁኝ ብዙ ሰው። የቸገረው ሁሉ ደጅህን ይምሳል፣ ዓለም ያሳዘነው አንተ ፊት ያለቅሳል። እንዴት አይነት አምላክ ነህ ግን ምን አገባኝ ፍጹም ማትል፣ አጥፊን ሁሉ የማትቀጣ፣ ሳቁን ለዓለም እየሰጠ እምባ ላንተ ለሚያመጣ። ጠቁሮ ማያቅ ሁሌ ፊትህ ማይጨፈግግ ለአስመሳይ፣ እንዴት አይነት አባት ነህ ግን ጭካኔህን የማታሳይ። የሚመስለን ሁሉ እንዳገት ባለን ጉልበት የምንወጣ፣ ሲሞላልን የትም ከርመን ሲጎድልብን የምንመጣ። በሰውኛ አስተውየው አምላክ መሆን መቼ ይመቻል፣ ሲሞላለት የሚሄድን ችግር መስማት ይሰለቻል። አኗኗሩ ያላማረ ስጋ ለባሽ ተንተርሶ፣ ከፍ ማለት የከበደው ጊዜ ጣለው አሳንሶ። ጓዳ ቤቱ ሲመዘበር አልሆን ብሎ ቀን ሲከፋ፣ ካቅም በላይ ሲሆንበት ከደጃፍህ የሚደፋ። ዓለም ክብሯ ያጨቀየው ልባችንን እያወከው፣ እንባችንን እንዴት ቻልከው? ኖሩን ሁሉ ልቡ ጠቦት በጆንያው ለከተተ፣ ልጄ ብለህ ምትጣራ ትገርማለህ አቤት አንተ። ለሰጠኸኝ ነገር ሁሉ ቀና ማለት ላመሰግን፣ ብሶቴን ግን የምትሰማኝ እንዴት አይነት አምላክ ነህ ግን። በዓለም ብልጭልጭ ልቡን ለወጠረ፣ ሲጎድልበት መጥቶ ሲተርፈው ለቀረ፣ ጽልመቱን ባንተ አልፎ
ለሱም ቀን ሲወጣ ፍጹም ላልተመቸው ከደጅህ ሊመጣ ሁሉን አትረፍርፈህ ስትሰጠው ለራቀው እንዴት ብትራራ ነው በቀል የማታውቀው። ታዘብኩት ራሴን ስራዬን ስረዳ ምግባሬን ስለካ ጥቅም ብቻ አስቦ ከደጁ ማጎንበስ ያሳፍራል ለካ። ያለብንን ስቃይ ሁሉ ላንተ መንገር ቢቀለንም ሲሞላልን አውቀዋለሁ የምንመጣ አይደለንም። ያለብንን ስቃይ ሁሉ ላንተ መንገር ቢቀለንም ሲሞላልን አውቀዋለሁ የምንመጣ አይደለንም። ይገባኛል ጥግ ድረስ ሁሌ መስጠት መቼ ይመቻል። በሰውኛ ካስተዋል ነው አምላክ መሆን ይሰለቻል። የቀረው ለት ሳይታዘብ የመጣው ለት ሲታመነኝ ለወዳጅም ለጠላትም መሰቀሉ አሳዘነኝ። ዓለም የሰጠኝን እንባዬን በሙሉ መቅደሱ ሳፈሰው ሳይታክት ማበሱ አንጀቴን በጠሰው። አንዳች ነገር ሳይጎድልበት ከላይ ወርዶ ከአርያም ልብ ይሰብራል ለኔ ብሎ መቸንከሩ በመስቀል ላይ መቼ ተረዳሁት ለኔ የሆንከውን አልገባኝም ልኬ። ከቆሻሻው መሃል እየዳከርኩኝ ነው ፈልገኝ አምላኬ። ከኔ ልቦና ጋር አልተመጣጠነም ከብዶኛል ኃጢአቴ። ግባና ሰው አርገኝ በተዘጋው ቤቴ። የእስከ ዛሬ ኖሬን ሁሉ በንስሐ እንዳንጣጣ ሲቸግረኝ ብቻ ሳይሆን ሲሞላልኝ እንድመጣ መቅደስህን እለት ከለት አግዘኸኝ ልፈልገው። ማግኘቴንም ማጣቴንም የሙሴ አምላክ ቤት አድርገው።